ይሄን ነው የምፈልገው። እሺ ሙቪ እያደረገች የምትሄደው አንተ እንደሚመቻል። አክሽን እስቲ ሙቪ እያደረገች ነይ። እናንተ ሰላም ማለት እሺ በቃ ነው። እስቲ ሌንሱን ማለት ጎበዝ ሌንሱን ይሁን። እሺ ባፍሬ ብለ ወጡ ነው ወጣ ዱ ፍጣን ትንሽ አጥቼ ደፊ ናይስ አንበሳ ዋው ናይስ ኮንቴነር ላይ ለመውጣት ደፋቅ ያጃ ማሽ አበሻ ቀሚስ ማሰራት ምፈልጉ ሰላም እንዴት ናችሁ? ቤዚ ሮያል ነኝ። በጣም ከረጅም ጊዜ በኋላ በራሴ ዩቲዩብ ቻናል መጥቻለሁ። እንደምታውቁት እንግዲህ ይቅር የተሰኘው ሁለተኛ ስራዬ በብሩክ ኢንተርቴይንመንት ተለቋል እና ያያችሁ ሀሳብ አስተያየት እየሰጣችሁ ነበር፣ ኮሜንት እየሰጣችሁ ነው። በጣም ብዙ ሰው ውስጥ እየጻፈልኝ ነው። በጣም ነው የማመሰግነው። ሁሌም አብራችሁኝ ስለምትሆኑ በጣም ነው የማመሰግነው። ከዚህ በኋላም ደግሞ አብራችሁኝ እንደምትሆኑ ተስፋ አደርጋለሁ፣ ተስፋ አለኝ። እና ዛሬ በራሴ ዩቲዩብ ቻናል ተመልሼ የመጣሁትኝ ይቅርን ሙዚክ ክሊፕ ስንቀርጽ ከካሜራ በስተጀርባ የነበረውን እያንዳንዱ ሞመንት ለእናንተ ማሳየት ስለምፈልግ ሁሉንም ነገር ቀርጬዋለሁኝ እና የነበረውን ነገር ከካሜራ በስተጀርባ ያሳለፍነውን ነገር በጣም ደስ የሚልና አሪፍ አጋጣሚዎች ነበሩ እና እሱን አጋጣሚ እያንዳንዱን ነገር ለእናንተ ማሳየት ስለምፈልግ ሁሉንም ቀርጬዋለሁ ብዬ አስባለሁ እና ጥሩ ቆይታ ነበረን። በጣም አሪፍ ስራ ሰርተናል ብዬ አስባለሁ። ከእናንተ የሚሰሙት አስተያየት ጥሩ ነው ስለሆነ ማለት ነው እና ከእናንተ የሚሰሙት አስተያየት ጥሩ ስራ እንደሰራው ነው እና ሁሉንም ነገር ካሜራ በስተጀርባ የነበረውን ነገር ማታም ቀንም የነበረንን ነገር እያንዳንዱ ነገር ቀርጬላችኋለሁ። እና ደግሞ ከካሜራ በስተጀርባ አሁን ለምሳሌ ቪዲዮ ቲክታክ ሲቀረጽ፣ ፊልም ሲቀረጽ፣ ዘፈን ሲቀረጽ ምናምን ነገር ካሜራ በስተጀርባ ያለውን ነገር እኛም በጣም ነው የሚያዝናናን። እኛ ማለት ስንሰራ ምናምን እኔ በበኩሌ በጣም ነው የሚያዝናናኝ። እኛ በጣም ችል ያደረግን ነው የምንሰራው እና እሱን ነገር እናንተ እንድታዩት እንፈልጋለን። ላይክ ነገሮች በጣም ወጥቶ ሲታይ በጣም ቀላል የሚመስሉና የደቂቃ ስራ የሚመስሉ ነገሮች አሉ፣ ግን ደግሞ ከጀርባ ደግሞ በጣም የሚታለፉ ነገሮች አሉ እና እኔ በእርግጥ ያንን ነገር እወደዋለሁ። ማለት የምናሳልፈውን ድካም ምናምን በጣም ደስ ይለኛል እና እያንዳንዱ ነገር ለእናንተ ቀርጬ ማሳየት የፈለኩት ለዛም ነው። ዘፈን ደግሞ ሲወጣ ደግሞ ትንሽዬ ትመስለናለች፣ 5 ደቂቃ 4 ደቂቃ ሲሆን ዘፈኑ ማለት ነው። ግን ከጀርባ የሚያልፉ በጣም ብዙ ከባድ ነገሮች አሉ፣ የሚያዝናኑ ነገሮች አሉ፣ ቻሌንጅ የሚሆኑ ነገሮች አሉ እና እኔ በእርግጥ ያ ነገር ያዝናናኛል። ላይክ ክሊፑን ለመስራት ሳይክል መቻል ነበረብኝ። ሳይክል አልችልም ነበር። ሳይክል ለመለማመድ ስሞክር የሆንኩትኝን ነገር በሰዓቱ ቢከብደኝም ብወድቅም ብሰበርም ግን ደግሞ በቃ ያዝናናኝ ነበረ በጣም እና ሳይክል ለመቻል በጣም ረጅም ቀናት ፈጅቶብኝ ነበር እና ችዬ ደግሞ ሆኗል ብዬ ደግሞ ልክ ካሜራ ጋር ደግሞ እንትን ስል አጣፍቶብኝ በጣም ብዙ ነገሮችን አስቸግሬ ነበር እና ያንን ነገር በጣም እኔ ደስ ስለሚለኝ ነው እና ነገሩ ረጅም ጊዜ ፈጅቷል እና በጣም ደክሜበታለሁኝ። ያንን አውቃችሁ እናንተም ደግሞ እንድታበረታቱኝ፣ እንድታዩልኝ፣ ኮሜንት እንድትሰጡኝ ስለምፈልግ ነው ሁሉንም ነገር ለእናንተ አንጥቼ የማሳያችሁ ማለት ነው። እና ደግሞ ኔክስት ፕላኔ በራሴ ዩቲዩብ ነው የራሴን ዘፈን መልቀቅ የምፈልገው እና የእናንተን ድጋፍ አይቼ ነው ይህንን ነገር የማደርገው እና ላይክ ቤተሰብ እንዳለኝ ፊል ሳደርግ ነገሩን እንደማደርገው ተስፋ አደርጋለሁ። እናንተም ደግሞ እንደምታበረታቱኝ አምናለሁኝ እና ሀሳቤ ያ ስለሆነ ሁላችሁም ሰብስክራይብ አድርጉኝ፣ ቤተሰብ ሁኑኝ፣ ሀሳብ አስተያየታችሁን ስጡኝ እና ከዚህ በፊትም በነበረው የመጀመሪያ ስራዬ በጣም አሪፍ አቀባበል ነበረኝ። በጣም ብዙ ኮሜንት ነግራችሁኛል እና እሱን አስተካክዬ ደግሞ በተሻለ መንገድ መጥቻለሁ ብዬ አስባለሁ። ኔክስትም ደግሞ የአሁኑን ነገር አሻሽዬ በትልቅ ስራ እንደምመጣ ነው ተስፋ የማደርገው እና ኔክስት በራሴ ዩቲዩብ ለመልቀቅ ሀሳብ ስላለኝ ሁላችሁም ሰብስክራይብ አድርጉኝ፣ አብራችሁኝ ሆኑ። ከዚህ በኋላ ያለውን ከካሜራ በስተጀርባ የነበረውን ሞመንት ሁላችሁም ተጋበዙልኝ። ከዛ ደግሞ እንገናኛለን። እስቲ ቤዛዊት ሀብተ ማርያም ምን እያደረግሽ እንደሆነ እኔ ሳይክል እየተላመደች ነው ጋይስ። ነገ ቀረጻላት ከሌሊቱ 6 ሰዓት ነው ጋይስ። የሚገርማችሁ ነገ የክሊፕ ቀረጻ አላት፣ የዘፈን ቀረጻ እና ሳይክል አልቻለችም ስቲል ግን ትችላለች። አሁን ስመጣ ጠፋባት። ቅድም እየነዳች ነበረ።
አለሁ እኮ አልተቻልሽም። አይዞህ የተወደቀ ነው ነይ እሺ ነይ ጠጋ በይ። ከኋላም ከፊት ነው እየመጣ ያለው። ሳይክሉን ባለቀው ኖሮ ይሄኔ ወድቄ ተጋግጬ ቀረጻውም ቀርቶ አሁን ለምዲያ ነው ጋይስ እንዴት እንደተረፍኩ አይታችኋል። ማርያምን እንዴ ነው። በዛ ላይ ደግሞ መንገድ ይሄ መሬቱ ደግሞ አስፋልት ነው እና ሲወደቅ የሚያገኛችሁ አስፋልት ነው። ተርፌያለሁ። ለማንኛውም ተርፌያለሁ። ነገ ነው ቀረጻው ጋይስ። ነገ ደግሞ ከጧት እስከ ማታ ያለው ናይት ሜኪንግ ደግሞ ቀርጬ አሳያችኋለሁ። ነገ የቲክ ግዘፈን ቀረጻ አላት። ጀለስ ሳይክላችንም ገና ትንደፋደፋለች። ከሌሊቱ 6 ሰዓት ነው ጋይስ። ይሄው ከሌሊቱ 6 ሰዓት ማርያምን ግዴታ ሲሆንባት ቀን ላለማምድ ስላት እንትን እያለች አሁን ግዴታ ሲሆንባት ይሄው ከሌሊቱ 6 ሰዓት እኮ እኔ እኮ ጎበዝ አልሆንሽም ሳይሆን ነገሩ እንደነገርኳችሁ ምንም አልተመቸኝም። ምንም አልተመቸኝ ቢዚ ሆኜ እና ያለውን ነገር አሳያችኋለሁ። ማርያም ቅድም መኪና ውስጥ ገብተን እንዲህ እዚህ ጉርጓ እዚህ ከስር ገብተን ነው የወጣነው። ተፈልቀቀ መያዝ ነበረበት ማርያምን። እዛ ስር ገብተን ከነሳይክሉ እኔም ወደኩ ግሬን መታኝ ምናምን። ይሁን እና እስከ መጨረሻው ተከታተሉ። ነገም የክሊፕ ቀረጻ አለ። አጋጣሚ ይሄ ፓርት ደስ ስለሚል ነው የቀረጽንላችሁ። በጀንበር መልወጥ ማልሰለችሽ በህይወት ድግግም ማልጠግብሽ ብርቄ ነሽ እያለ አሳይ ተፈራስ ይጫወትልን እናት ሰማኝ። ያገጥሞ ደራሲ ቀጥ ብለሽ ፍሬንች ተጠቀሚ ኒኪው የዜማው ደራሲ አሪፍ ካሊ በጀንበር መለወጥ ማልሰለችሽ በህይወት ድግግም ማልጠግብሽ ልዩ የሆንሽ ሄሎ እንዴት ናችሁ ጋይስ? የምንገኘው ጎልፍ ክለብ ነው። እንደነገርናችሁ ትናንትና ቪዲዮ ጀምረን ነበር። ዛሬ ይሄው ጋይስ አትወጡም ተብለን ነው እዚች ሳር ላይ ተገለን ለታሪክ ይቀመጥ እዚህ ከዚች ከመስመሯ እንዳታልፉ ተባለን። እኛ ሰው ሲበዛ ያ ጥሩ አይደለም ሳሩ ይደርቃል ተብሎ ተገለን ነው። ተጸይፈውን ይሄው ይሄውንም ይሁን ተጸይፈውን ጫማችን ይሁን ጫማችን በባዶ እግር ልሞክር ስል አይቻልም አሉኝ። እኔ ይሁን እንገባለን። እንደዛ አንቀርብ። አበደ ቲም ነው ጋይስ። ጀማ ደስ የሚለው ሰው የለም። ሰው አልበዛም። አየባ ጸዳ ያለ ቀረጻ ማርያምን አይቻልም። እርጎ አይገባም አሉ። እኛ እንደምን ብቻዬን እንደዚህ ሾው ለማድረግ ነው። ሰላም እንዴት ናችሁ ውድ የዩቲዩብ ተከታታዮች? ዛሬ እንግዲህ ይቅር የተሰኘውን ስራዬን ቪዲዮ ክሊፕ እየቀረጽኩ ነው። ወቃት ተመልከቱ እና በጣም ደስ የሚል ቆይታ ነው። ከካሜራ ጀርባ ያለውን ከትናንትና ሳይክል ጀምሮ ከወደኩበት ጀምሮ ያለውን ከካሜራ ጀርባ ያለውን አሳያችኋለሁ። ሜኪንጉን ሼር ኮፒ ሊንክ ለካ ይባላል። ትካከል ሰብስክራይብ አድርጉ ጋይስ እና ይቅር የተሰኘው ስራዬ ሲለቀቅ ይሄንን የለፋውበትን ስራዬን ምን ያህል እንደደከምኩ እንድታዩልኝ ነው ቀርጬ ወደ እናንተ ያቀረብኩት። በጣም ነው የምወዳችሁ። ቤዚ ሻንጣው ትንሽ ወደ ኋላ አስገፊው፣ ወደ ኋላ አንቺ እዛ ቁሚ። በቃ ትንሽ ከኋላ ትንሽ እየጠጋበስ። በቃ ሬዲ ካሜራ አክሽን መሄድ። ተመለሱ አንዴ ከት ቀረብ። አይ እዛው ቁሚ አንቺ ጠጋበ። በዛው ሁነሽ ወደ ኋላ ሁኚ፣ ወደ ኋላ ወደ ኋላ። አሁን ክሮፕስ ካራኩ ድረስ ግቢ ተጠጊ። አሁን በዛው ባለሽበት ማለት ነው። እስኪንጨፋር ጠጋ እስኪ እንጨርፋት። ግቢ
ግቢ ትንሽ ወጣ። በቃ አሪፍ ነው። በቃ ሬዲ ቤዚ ትንሽ ወደ ኋላ ቦርሳውን ወደ ኋላ ግቢ። አንቺም ግቢ። አንቺም ሬዲ ኦፈር ጋር ተመለስ። ቤዚ እስኪ እዚህ አክሽን። አትፈሩ፣ አይዟችሁ። ጎበዝ ቤዚ አረማመዳችሁን ብቻ እሺ፣ ስዊት የምታረጉት መልካችሁ አይታይም። እሺ አክሽን። እንዲህ ነው ላይት። ሄይ እያፈርሽ ነው አልገባኝም። ከዛ ፊቱን እንደዚህ በቃ ቴንክ ዩ። ኤነርጂ በጣም አዳ ቀረብ ይበላችሁ። ያዳ ልጆቹ የሉም። በቃ አዳ እሱ ጋር ቦርሳው ላይ በቃ እሺ። አሁን ልክ እንደጀመረ ነው የምፈልገው። እሺ ሙቪ እያደረገች የምትሄደው አንተ እንደሚመቻል። አክሽን እስኪ ሙቪ እያደረግሽ ነይ። እናንተ ሰላም ማለት እሺ። በቃ ማለት ቴንሽን ማለት ጎበዝ ቴንሽን ይሁን። እሺ ግባ ፍሬም ላይ ወጡ እንደዛ ወጣሽ ግቡ ፍጣን ትንሽ አጥቼ ተምሬ ይኸውልሽ። ኦኬ ይሄኛውን አንቺ መሀል ላይ ኦኬ እኔ አፈጥሬ እንደዚህ ወጣ ቤዛዊት ዛሬ አለማ ነው ጋይስ ህይወት ነይ ወደዚህ በጣም ይሻልሻል ጋይስ። ሸዋፑን ትተሽ ስራውን አሰሪም አንቺ ለምታድቂ ነው አብራን ይያዘ አክሽን ሰላም በሏቸው። እሺ አይዋቸው እናንተ አይዋቸው መጀመሪያ ተጫወቱ እናንተ ተጫወቱ። አሁን አይዋቸው ሰላም ሃይ ሁላችሁ አንድ ሁለት ሶስት ሁላችሁም ሰላም ትባባላላችሁ። እሺ ሬዲ ሬዲ በቃ አክሽን ቤዛ ያያችሁ እናንተ አይዋቸው ተጫወቱ እናንተ መጀመሪያ ነው ተጫወቱ ይመጣ ባህላዊ ነው እንዴ ነገር? አይ ባትሪ ነው
በስመ አብ አየህ አንቺ አትጠይም ሆሪ ቢዙ ማረግሻለሁ አታውቂውም እንዴ? ዘፈኑ ሲያልቅ ይጠፋብኛል። ቆምሽ እዛ ሳሩ ላይ በራሳችሁ ሙድ ምናምን መስራት አክሽን የሚፈቅር የለም እንዴት ብዬሽ ከሳቢ ነበር ከመጣተን ይቅርብኝ ምንም ነገር ይቅር 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 ሌላ ሲገፉኝ ደግፌ ክፍት ሲለኝ ማባብለ ሲዘግፍ ሲንቆኝ አድንቀ ዛሬ ለመኖሬ በማንም አይደለም ሳቅን የበዛልኝ የፈካው በመስቀል ግባት የሚታየው ፍቅር ባንተ እኮ ነው እንኳን ልተካ እስቲ ላድር ላድር ከሌለህበት ይቅርብኝ መኖር እንኳን ልተካ እስቲ ላድር ላድር ከሌለህበት ይቅርብኝ መኖር ይቅር 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 አሪፍ ነው ከኋላ አሪፍ ነው ይቅር ይቅር ካንተ ሌላ ምንም ነገር ይቅር 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 መውደድ ፍቅር ካንተ ወዲያ ይቅር ይቅር ካንተ ሌላ ጋይስ እዚህ ጋር እንግዲህ እንደምታዩት ይሄ ሳይክል በዛ ሳይክል የወደቀች ሴትዮ በዚህ ሳይክል ደግሞ እናያታለን። እዚህ ጋር የሳይክል ሲን አለ ከዚች ወደዚች በጣም አዛ ሳይክል የድሮ ሳይክል ጋሪ እና ስትወርቅ ለማየት ተዘጋጁ። ጉዞ ወደ ሳይክል በቃ ቤዚ እየተራመድሽ ሳይክሉ ማውጣት ነው። ያው ሳይክሉ ትይዟለሽ ታስረቂና እየገፋሽ ነው። እሺ በቀኝ ማለት ነው። ቶሎ በይ ወይዬ እሺ ናይስ አሪፍ ናይስ በጣም መቤቴ ሂዱ እያለ እባክህ ቁም እስኪል ድረስ መሄድ ውሃው ጋር አንተ ጋር ቁምሽ እኛ ውሃው ጋር ቁም ሂዱ ኧረ ውሃ ነው አያስኬድም ከዚህ በኋላ እንዴት አጣርገንሽ እኛ ግብትና 38 ማርታ ናታ አልተሰማንም ማለት ነው ሄሎ ወይ ዮ ውሃ ነው የሞላ ነው ውሃ የሞላ ነው አያስኬድም ዮ እሺ ግፋትና ተበበቁ አንደር ድራትና በቃ ሂጂ ቤዚ መቺው እሺ በደምብ ፔዳሉ መቺው በደምብ
አይዞን ፊት ለፊትሽን እያየሽ መሹ በደንብ አይዞን ወጣለ ፔዳንቱ ነው መቀመጫው ነው ዝግዝግ አድርጎሽ መታው ተለበይ መታሽ እንዴ አይዞሽ ዳወሉ አንቺ እንዳደነግጪ ዝም ብለሽ አመነ ደግሞ ዝም አልኩኝ አክሽን አንተ ድራት አንተ ደግሞ ደርደራ ታረጋት ሄደሽ ገባች ማረኝ እንጣልሽ እንመለስ ተለግፋ ነው ያለችው ጋይስ። ሳይክል እና የተለማመደችበት ሳይክል ልዩነት አለው። በኔ አይፈረድም እኮ የተለማመድኩት በሌላ ሳይክል የምነዳው በሌላ ሳይክል እንዴት ይቻላል? መኪና አውጥተሽ መንጃ ፈቃድ አውጥተሽ መሄድ ነበር። ለዚህ ይቻላል። ማታ ሁለት ያዞረች እኮ ጀግና። እሺ በቃ አሁን አሪፍ ነው። እሺ ኳላ የታለ ገፊ አለች ከስር ዘናሽ እንግዲህ አይዞሽ ችግር የለውም። አንድ እግርሽ ለምን አትወርጂም? አንዴ እስከዛ እስከ ለምን አንድ እግርሽ ነው ወርጂ ባላንስ። አዎ እንደሱ አንድ ሰው በእነሱ ነው የታየው። አንድ ሰው ነፃ ስትሆኝ እንትን ያንቺ ነፃነት ነው ማታ። እሱን ቀይር ሪላክስ ፊትሽን ጥለሹ በኋላ ሬዲ ትመጣት ሬዲ ፈርስት ቨርስ ሙዚቃ ይኸውልሽ ሳይዱ ጋር ጀምር ሙዚቃ ግፋት ስሜት አደረሽ ማሪ ወደ ዘርግ ይዞ ሻራት ትምሽ አንድ ሰው ያግዝም ማሪ ችግር የለውም። አንቺ ብቻ ባላንስ ሽጠብ ማይ ግፊና እኛ ምን ይላልና ጉዞ ለፍቲ እስከ ነሳሽ ነው ከዛ ተለቀኛለህ እና ሮቦታችን ለምሳሌ አሜን ናይስ አንበሳ አሪፍ ሳንገባ ትችላለች እኮ እንትኑ ምን እንደሆነ አላቅላትም። Nice.
ናይስ አንበሳ ዋው ናይስ አሪፍ ነው። አሪፍ አልተያዘም። አሁን ክለዛብ ስለሆነ አትገባ። ቁጭ በይ። ስፒከርስ ታሜ መሪ ራሷ ትይዛለች። ቤዚ መሪ እንዴት ያቅትሻል እንዴ? አንቺ አሰዳቢ ስንት ቀን ነው ሳይክል ያለማመድኩሽ? ነይ ስንት ቀን ነው ሳይክል ያለማመድኩሽ? እኔ ከኔ ግጭት እሺ። እና ከማን ችግር? ሳይክሉ ድንግልን ሳይክሉ እኔ መሰለ ሳይክሉ ኧረ ማርያም ሳይክሉ ነው የማይሰራው። ሄሎ ሳይክሉ አይልምሽ ማርያም። እሺ ትናንትና ማታ እንዴት እንደነበርኩ ግቢ ስነዳ እኮ ነው የመሸሁት። ማርያም የኛው ሳይክል ነበር እንደተነበረ እኔ አላወኩም እንደዚህ ልጅነት ነው እንጂ ስንት ቀን እሱ ሲያለው። ኦኬ ጋይስ አሁን የዚህን ሲንጨርሰን ወደ ገላን ልንሄድ ነው። እኔ ካታሜ ጋር ነው የምሄደው። ታሜ ቻርጀር አለ የአይፎን ማርያም በል ይሄው እሱ አለ እንዴ ቻርጀሩ ነው ታዲያ ሞጁሌተር። እሺ ያለ ቆይ በዚህ አልሄድም ቻርጀር ከሌለ ተጨማሪ አንድ ኃይል መጥቷል። እዚህ ጋር ፌሮ የት ነበርክ? አሟት ነበረ ቻይና ፈወሳት። አንበሳው እዛ ገጠር ውስጥ ሄደን ነው የምንቀርጸው። ኔክስት እየደረስን ነው ጋይስ። ሂድ በቃ ያው እዛ ጋ ነው አላውቀውም። ፍተሻ ነው። ይሄን ጀማ አያችሁት? መንገድ ኧረ እኔ ግን መች ነው ፊቴ ካሜራ ላይ የሚገባው? አዲን ዙር አዛ ሂጅ እኮ አጥቼ እኮ የተመለስኩት ማርያም። ታመን እዚህ ጋር ጉድጓድ አለ። አዎ ይዷል እንግዲህ አሬን ሰውዬ በእናትህ ፊቱን ጥሩት። አቤት ቴክኖሎጂ እናቴ ተሞት። ጋይስ አላችሁ ወይ? አፈር ብረት ጀማ ማንንም አልሰማ። ጋይስ ካሜራ እያልኩኝ ሁሌ እኔን የምቀርጸውና እኔ ምንም ልቀረጽ አልቻልኩም። ስለዚህ አሁን በስፖኪዮ እየተቀረጽኩኝ ነው። ቦታው ይሄንን ይመስላል። በጣም ነው የሚያምረው። ባቡር የሆነ እንትን ቦታ ነው። እዩት። It's like this. እቺ መኪና ደግሞ ያት ጋይስ ቪዲዮ ላይ ስጦታ ልትሰጥ ነው። ዛሬ እግዚአብሔር ወዳታል ቤዛ። ክረምት ነበረ እንትን አይልም ዝናብ ሳይዘንብ ነገር ነው። ይቺ መኪና ትንቀራፈፈዋለች። ኦኬ ጋይስ እንግዲህ እንደሚታወቀው ደርሰናል። እዚህ ቦታ ጋር አንድ ሲን አለ። ምግብ በላን ምናምን ነገር ካለንበት ቦታ የት ነበር መሰላችሁ? መጀመሪያ ጦር ኃይሎች ነበርን። ከዛ እዚህ የት ነው አሁን ያለ ነው የት ነው ተናገር። አሁን ያለ ነው ቱሉ ዲምቱ ነው። አሁን ያለነው ቱሉ ዲምቱ አካባቢ ነው። የባቡር የኮንቴነሮች ማራገፊያ ነው እንደምታዩት። እና ቀረጻ ሊጀመር ነው። የሚበላው በላ
ተበላ። ያው የሁሉ መኪና እዚህ ነው። እንደዚህ ተሰብሰብ ተብሎ ሊጀመር ነው ማለት ነው። ጠባቂ ተመድቦልናል። እናመሰግናለን። ቀረጻ ይኸው ሊጀመር ነው። አብራችሁን አውጣትና ኮንቲነር ላይ ለመውጣት ደፋቅ ያዣ ልምጣና ሊያዝሽ ቆይ እኔ ሂጅ ራስታ መኪናው ነው ወጣለች። አታስብ ወጣች። አሪፍ ነው፣ አሪፍ ነው። ማሽ አበሻ ቀሚስ ማሰራት ምፈልጉ ጽጌ ካሜራ ወደ እሷ ከዞረ ስልክ ቁጥር ስለምትናገር እድል አንሰጣትም። አበሻ ቀሚሴ አብዶልኝ እኔ ይመስላል ያለው ቫይብ ጋይስ። ሰማዩ እንዴት ነው የሚያምረው! ወይኔ አይተዋል። እንደዚህ አይደለም ጋይስ። ይሄን ቪዲዮ ሙሉን ከመቅረጽ እስከ ኤዲት አድርጎ ፖስት ከማድረግ ባስሌል ጥላሁን ላይ ሰብስክራይብ አድርጉ። ይሄ ቀጥታ የሚላከው ቆይ ቤዛ ቤዛ እንዴ! ኧረ እንዳጥላት ጥራጊው አንበሳ ብቻውን አቅታችሁ ነው። ወጣ በይ ወደዚህ። አቤት በትበት ዛሬ ቀንሽ ነው ማማ። አርጎልሻል። አብዷል ኧረ ታመነ ጋይደው ሂጂ ሂጂ። በቤዚ ምክንያት ምን አይነት ቦታ ላይ እንደደረስኩ እያያችሁ ነው። ወዴት መለሰው አልቀርጦሽም። ወጣው በኋላ የተጸጸትኩበት ቦታ እንዴት እንደወጣን በቤተኛንም እኔ ነኝ የማውቀው። እዛ ጋር ነው ካሜራ። እንዳትለቀው ቤዚ እንዳትለቂው። እሺ ጎበዝ፣ በጣም ከባድ ነው። ነፋሱን እያየው ነው። ሴት እንዴት እንደሚያምር በማለት ምንድን የሚሉት ቤዚ በብረት በደንብ እያሽ አባ ጠብቀን አብረን ያለ በቃ ኧረ ቢሃይንድ ዘ ሲን ሳሊዝ በእናትህ ደህና ቢሃይንድ ዘ ሲን። እሺ ጋይስ
ቢሃይንድ ዘ ሲን ብዙም ሳይዝላችሁ የሚያስፈራ ቦታ ነው የወጣ ነው። መግቢያው ምናምን ይው ሂድ ቤዚ ቀስ እያልሽ ቆይ በኪዳነ ምሕረት ስም ቆይ አንድ ሰው ከፊት አንድ ሰው ከኋላ ይሆንልሽ። ቆይ ስሚ እየሰማሽ ሂድ ቤት ነው የመጣ ነው። ቆይ ቤዚ በእናትሽ አሳቀቅሽ። ውረድ አንተ ማያት ቪዲዮ በጣም ተቀብጫለሽ። ቀስ ብለሽ ብረቱን በተአምር እንዳለቂሽ አንበስ እሻለሳል ሂድላት። እንዴት እንደሚያስፈራ ከባድ በጣም ነው ያስፈራው። እዩት። አረ ልውረድ ጥለውኝ ወረዱ። አሃ ለእናንተ ለማሳየት ስለኔ በረሃ ላይ ልቀርላችሁ ጋይስ። ወርደናል። ወርጃለሁ። እዚህ ላይ ነበር። እዚህ ላይ አስባችሁታል? በዛ ላይ የምንባባለው ነገር አይሰማማም። በጣም ከባድ ነው። አሜዚንግ ይቅር ዲያን ይላል። እቺ ቁልቢት የሆነች መኪና ቤዚ ባል አሜዚንግ ዴይ ነው። እሺ ለቤዚ ነው ያሰብከው? ያሰብኩት እሷ ነበር ለኔ ፈጣሪ ብሎ ሁሌ እኮ ወንድ አይሰጥም ሴትም ይሰጣል። በዚህ ከዚህ ሰጣ ሁላችሁ እንደው መረቃችሁ ነው። መታደል ነው። ለወንድ ሰጥ እሰይ መኪና አውቀኝ ሴቶች መስጠት ያለባት ልቧ እንዳትረጋ አንበሳው አስገባዋለሁ። እኔ አስገባዋለሁ። አሁን ደግሞ የሬስቶራንት ፓርት አለን። ወደዛ ለመሄድ አምሬድ ሁላችንም ሬዲ ነን። አብራችሁን ቆዩ። እንዴት ነበር? አሪፍ ነበር። ቴንክ ዩ የነበረን ጊዜ ይህን ይመስላል። ጉዞ ወደ ቀጣይ ክፍል። ኧረ ባሲ አትጨማለቅ አንተ። ኑ በላችሁ በቃ እነሱ ታችሁ እኮ ስራ መጀመሪያ የት ጎልፍ ክለብ እንትን ጦር ኃይሎች ከዛ ደግሞ ገላን እዚህ
ባቡር ጣቢያ ከዛ ደግሞ ፊጋ ቦሌ ደግሞ ፊጋ ነው። የሁሉ በአንድ ቀን ነው። ደስ የሚለው ዝናብ አልዘነበም። በጣም ጌታን በጣም ደስ ያለኝ ዝናብ ስላልዘነበ በጣም እድለኛ ሰው ነኝ። ፈጣሪ እንኳን ደስ ያለ ዲዛይን ባለና አለና ማለት ታውቀና ሄደ። እኛ ነበር የምንመራው። ከኋላ 4 መኪና አለ። የት መጣን? ፈጣን መንገድ መግቢያ ይኸው ይሄ ደብረ ዘይት እና ቀጣይ ትሪፕ ደብረ ዘይት ነው። ይኸው ይሄ መኪና በእኛ ግን አላመነኝም። ክርስቶስ ጥለኝ ሄደ። ዛሬ እንሳት የሚያልመስል ሄይ ዮ ጋይስ ቦሌ አካባቢ ነን። የመጨረሻው ፓርት ሳይሆን የእራት እየበሉ ምናምን የሆነ ፓርት አለና እሱን ለመስራት አሁን ሬስቶራንት አጠገብ ነው ያለነው። የሬስቶራንቱን ፓርት ልንሰራ ማለት ነው። ይሄ ነው ሬስቶራንቱ፣ ይሄ ማለት ነው። እና በጣም ደክሞኛል፣ ራሴን አመመኝ ጋይስ። እና ያለውን ነገር ደግሞ እስከ መጨረሻው ጀምረናል፣ አሳያችኋለሁ። የራስታፋሪያ ያቡቡቡ ይላል። እቺ ልጅ ታውቋታላችሁ? እንዴት ነው ማማ? አይዞሽ እንኳን እንደግማለን። ነገ ከሚያደር አይሻልሽም? መቤት የሚገርም ቀን በጣም እንኳን ደስ ያለሽ። ወይኔ እነሱ በሄዱ ነበረ ግን ተናስተው እስካሁን መቆየታቸው ቪዲዮ ሃይ ኧረ ጋይስ ካሜራ ሬዲ አክሽን ሰላም በላቸው እስኪ አንተ እሺ ድጋማችሁ ሰላም በላቸው ኔክስት አብረን Yeah.
ቆይ ሚታ ቆይ ኦኬ ጋይስ ጨርሰናል። በቃ የዛሬው ቀረጻ ይሄንን ይመስላል። ቃቹን ምናምን ተሰባስቧል አይደለ? yes እሺ ጋይስ እንግዲህ ይሄንን ይመስል ነበር፣ ያያችሁትን ይመስል ነበር። በጣም ደስ ይል ነበር፣ በጣም ደግሞ ያደክምም ነበር እና ማለት የምፈልገው ነገር በመጨረሻ ይሄ ስራ ተሳክቶ ላይክ እንደዚህ ወጥተው እንዳየው በጣም ብዙ ሰዎች ካጠገቤ ነበሩ፣ ቤተሰቦቼ፣ ጓደኞቼ ከዛም ደግሞ ስራውን እንድሰራ ነገሮች እንዲሳኩልኝ ያደረጉ በጣም ብዙ ሰዎች አሉ። እጅግ በጣም ነው የማመሰግነው። ፈጣሪ ያክብርልኝ። እናንተም ነገሮችን ተስተካክሎ የምታዩበት መንገድ ሲመጣ ከጎናችሁ መሆን እፈልጋለሁኝና ለዛን ነገር ያብቃኝ ብዬ ነው እምለው። በጣም ነው የማመሰግነው አብራችሁ ለሆናችሁ በሙሉ ከግጥም ጀምሮ ከዜማ ጀምሮ ከፕሮዳክሽን ጓደኞቼም ቤተሰቦቼም ከዛም በላይም ደግሞ ከጓደኛም ከቤተሰቡም ብቻ በጣም ብዙ ሰው በዙሪያዬ ነበረ። ብቻዬን ነገሮችን አላደረኩትኝም። እግዚአብሔር ይመስገን በጣም ብዙ ሰው አለ በዙሪያዬ ብዬ ነው የማስበው። በጣም ብዙ ሰው አግዞኛል እና ከሰው ጋር የነበረኝ ነገር ጥሩ ስለነበረ ምላሻቸው ጥሩ ሆኖ አግኝቼዋለሁ። በእንደዚህ አይነት ሰዓት ደግሞ ሰው እንዳላችሁ ማሰብ በጣም ደስ የሚል ነገር ነውና ሁላችሁንም በጣም ነው የማመሰግነው። ፈጣሪ ያክብርልኝ እና ለሁሉም ነገር እግዚአብሔር ይመስገን። ነገ ከነገ ወዲያ ደግሞ በጣም በትልልቅ ነገር ስመጣ የበለጠ አመሰግናችኋለሁ ብዬ አስባለሁኝ። ከጎናችሁ ያለን ሰው ብዙ መመሰጋገን ልክ አይደለም፣ የራስ ሰው ስለሚሆን ብዬ ስለማስብ ነው። ሁላችሁንም በጣም ነው የማመሰግነው እና ደግሞ እናንተን ቤተሰቦቼን አብራችሁኝ ስለሆናችሁ ስለምታበረታቱኝ በጣም አመሰግናለሁኝ። ሁላችሁም እየገባችሁ ብሩክ ኢንተርቴይንመንት ላይ ስራዬን እዩልኝ፣ ከዛ ኮሜንታችሁን አስቀምጡልኝ እና አብራችሁኝ ስለምትሆኑ አመሰግናለሁ። በጣም ነው የምወዳችሁ ጋይስ። ሳብስክራይብ አድርጉ። ባይ